ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር። አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ የሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረዋል። የሻቢያ ጀነራሎችም አብረዋል። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን፣ ብቻ ማስገቢያ ኮሪደር ይከፈት። በዚያ ደረጃ ተግባብተው ነው የመጡ። ይህንን ይዘዋት ነው ያሉ አመራሮች። ወደ ታች ቢያወርዱት ሰራዊቱ ላይ ይቀበል ይችላል። ጀኒውን የሆነው አይቀበልም። ግን ደግሞ ግልብ ይሄ ሶሻል ሚዲያ ላይ የተንጠለጠለ እውቀት ያለው ፌስቡክ ላይ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ያውቃሉ። ከስር ያለው ግን በአብዛኛው የማወቅ እድሉ አነስተኛ ነው።